አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተሰጠ ወቅታዊ መግለጫ የአማራን ህዝብ በሴራና በክህደት የማንበርከክ እቅድ በቆራጥነት ይመከታል። ለመላው የኢትዮጵያ ህዝብ በተለይም ለተከበርከው የአማራ ህዝብ ገዢው ስርዓት የአማራን ህዝብ የህልውና ትግል ለማደናቀፍ ኃይልም ሆነ በውስጥ ሴራ ለማዳከም ሌት ከቀን እየሰራ መሆኑ ይታወቃል። የሸዋ ጠቅላይ ግዛት አሳምነው እዝ የስርዓቱን አጠቃላይ የክረምት ስልታዊ እቅድና የወታደራዊ ቅኝት እንቅስቃሴን በጥብቅ በመከታተል መረጃዎችን አደራጅቶ ለጸጥታ መዋቅሩና ለህዝቡ የሚከተለውን ወቅታዊ መግለጫና ጥሪ ያቀርባል። አንደኛ፣ ለጸጥታ ኃይሉ ሚሊሻ፣ ፖሊስና ሰላም አስከባሪ የቀረበ አጣዳፊ የህልውና ጥሪ። ባለፉት 2 ቀናት ውስጥ የአማራ ክልል ጸጥታ ቢሮ ምክትል ኃላፊ አቶ ደጀኔ ልመንህ የሰሜን ሸዋ ዞን እና ደብረ ብርሃን ሜትሮፖሊትን ከተማ የብልጽግና ካድሬን አስቸኳይ ስብሰባ ጠርቶ ያስተላለፈው ውሳኔ ከሰሜን ሸዋ ከየወረዳ የሚውጣጣ 370 ከደብረ ብርሃን 150 በድምሩ 520 ፖሊስ ከሰሜን ሸዋ ከየወረዳው የሚውጣጣ 1700 እና ከደብረ ብርሃን 800 በድምሩ 2500 ሚሊሻ በአጠቃላይ ከ3000 በላይ ሚሊሻና ፖሊስ ከነ ሙሉ ትጥቁ መመልመሉ ይታወቃል። ይህ ፕሮግራም በአማራ ክልል በሁሉም ዞኖች የሚደረግ ሲሆን የምስራቅ አማራው ቡርቃ፣ የጎንደር፣ የጎጃም በሚል በ3 ማዕከል ሰልጥኖ ካጠናቀቀ በኋላ ከመከላከያ ጋር ተቀናጅቶ በራሱ ማህበረሰብ ላይ ሊዘምት መዘጋጀቱን ከውስጥ የመረጃ ምንጮቻችን አረጋግጠዋል ይላል መግለጫው። መልእክታችን ወንድሞቻችን የሆናችሁ የሚሊሻ የፖሊስና የሰላም አስከባሪ አባላት በእናንተ ላይ የተጣለባችሁ ወደ ስልጠና ማዕከላት ገብቶ የመሰልጠን አስገዳጅ ትዕዛዝ ዓላማው እናንተን ለማብቃት ሳይሆን በገንዛ ወገኖቻችሁ ላይ እንድትዘምቱና ለወንድማማች የዘር ፍጅት እርስ በርስ እንድትጨራረሱ የተደገሰላችሁ የሞት ወጥመድ መሆኑን ከወዲሁ እንድትገነዘቡት እንፈልጋለን። ስርዓቱ የራሱን እድሜ ለማራዘም እናንተን ከፊት አሰልፎ በገንዛ እናትና አባቶቻችሁ በገንዛ ወንድሞቻችሁ ላይ ሊያዘምታችሁ ቆርጦ ተነስቷል። ስለሆነም ለዚህ እኩይ የክህደት ተግባር ፍጹም ተባባሪ እንዳትሆኑ ይህንን የጥፋት መዋቅርና የስርዓቱን ሰንሰለት በመበጣጠስ ከወዲሁ በመውጣት ወደ ወገን ዘመዳችሁ ያብራካችሁ ክፋይ ወደ ሆነው የፋኖ ኃይልና ወደ ህዝባችሁ እንድትቀላቀሉ ጥሪ እናቀርባለን። ህዝባችሁና የህዝብ ልጅ የሆነው ፋኖ ሁልጊዜም እቅፋቸውን ከፍተው ሊቀበሏችሁ ዝግጁ ናቸው። ሁለተኛ፣ በሴራና በገንዘብ የህልውና ታጋዩን የመከፋፈል ሙከራን በተመለከተ የጠላት ቀጣይ እቅድ በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የሚገቡ ሰላዮችን በመመልመል በመካከላችን ጥርጣሬና መከፋፈልን መፍጠር እንደሆነ በግልጽ አውቀነዋል። መልእክታችን የአሳምነው እዝ አመራሮችና የፋኖ አባላት ከመቼውም ጊዜ በላይ የተሳሰሩና የአማራን ህዝብ ጥያቄ በጽናት የሚያስከብሩ እንጂ በገንዘብ የማይደለሉ መሆናቸውን እናረጋግጣለን። በውስጣችን ሰርጎ ገቦችን ለመለየትና የጠላትን የውስጥ ሴራ ለማክሸፍ የደህንነት መዋቅራችን በንቃት እየሰራ ይገኛል። ሶስተኛ፣ የአመራሮችን እንቅስቃሴ ለይቶ የማጥቃት ስልትን በተመለከተ ጠላት የፋኖ አመራሮች የሚያድሩበትንና የሚንቀሳቀሱበትን ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን ከበባ በማድረግ የመግደልና በቅርብ ሰዎቻቸው የማስመታት ጥቁር እቅድ ቀርጿል። መልእክታችን ለሁሉም የእዛችን አመራሮችና የታችኛው መዋቅር ጥብቅ የወታደራዊና የደህንነት ጥንቃቄ እንዲያደርጉ መመሪያ አስተላልፈናል። የአንድ አመራር መውደቅ ትግሉን እንደማያቆመው ጠላት ሊያውቀው ይገባል። ይልቁንም ይህ አይነቱ የጭካኔ እቅድ ይበልጥ እንድንጠናከርና እንድንደራጅ ያደርገናል በማለትም ያወሳል መግለጫው። አራተኛ፣ በስርዓቱ መዋቅር ውስጥ ያሉ ደጋፊዎቻችንን የማጽዳት ዘመቻ። ስርዓቱ በመዋቅሩ በፖለቲካ አመራሩና በባለሀብቱ ውስጥ ለፋኖ መረጃና ሎጂስቲክስ የሚያቀርቡትን የውስጥ አርበኞች የማሰርና የማጥፋት ዘመቻ ለመጀመር አቅዷል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ። ይህ በእንዲህ እንዳለ አፈሙዝ የፖለቲካ ግብ ማስፈጸሚያ እንጂ ጠበንጃ ማንገት በራሱ ግብ አይደለም። የአማራ ፋኖ ትግል ወደ ማይቀለበስበት ስልታዊ የበላይነት ለመሸጋገር መሳሪያን የማወዛወዝ የብቸኝነት ስሜትንና የጎበዝ አለቃ ስነ ልቦናን በአስቸኳይ በጠንካራ ወታደራዊ ዲሲፕሊን መተካት አለበት። ጠበንጃ ያለ ፖለቲካዊ ንቃተ ህሊናና ያለ ሰንሰለታማ የእዝ መዋቅር ባዶ ጩኸት ከመሆኑም በላይ ውስጥ መከፋፈልንና ጥርጣሬን የሚወልድ አደገኛ መሳሪያ ነው። በአሁኑ ወቅት የትግሉ ዋነኛ ወታደራዊ ግብ በየአካባቢው ያሉ ስብስቦችን ወደ አንድ ወጥ ዘመናዊና የተማከለ ወታደራዊ ተቋም መለወጥ፣ ጓድን ማክበር፣ የጋራ መተማመንን መገንባትና የእዝ መዋቅርን ማጥበቅ ሲቻል ብቻ ነው ጠላት ፊት ለፊት የሚወድቀውን ወታደራዊ ፈተና መመከትና
የኃይል ሚዛኑን ሙሉ በሙሉ መቀየር የሚቻለው በትግሉ ውስጥ የሚታዩትን የሰፈር እይታዎችና ጓድን በሴራ ጠልፎ የመጣል አጉል እሽቅድምድሞችን ማስወገድ የህልውና ጉዳይ ነው። የአማራ ህዝብ ታሪካዊ ህልውናውንና መዋቅራዊ ስጋቶችን ከማንኛውም አካባቢያዊና ጠባብ ስሜቶች በላይ ሰፊ በመሆናቸው የትግሉ የፖለቲካ መስመር ይህንን የሚመጥን ስትራቴጂካዊ እይታ ሊኖረው ይገባል። በአጭር ጊዜ ውስጥ በውስጥ ሽኩቻና የባዶ ፕሮፓጋንዳ ፉክክር ላይ የሚባክነውን አቅም በመግታት ሁሉንም የሚያሳትፍና የሚያቀራርብ የውስጥ ፖለቲካዊ አንድነት መፍጠር ቀዳሚው ተግባር ነው። የፖለቲካ ንቃቱና ህብረቱ ሲጠነክር የውስጥ ሴራዎች ቦታ ያጣሉ። ይህም በትግሉ ላይ የህዝብን አመኔታ ከማሳደጉም በላይ የፖለቲካ ግቡን ግልጽና የማይናወጥ ያደርገዋል። ከትግሉ ድል ማግስት የሚጠበቀውን አጠቃላይ መረጋጋትንና አስተማማኝ ዋስትና ለመገንባት የረጅም ጊዜ እቅድ አሁኑኑ ከተቋም ግንባታ መጀመር አለበት። ተቋምን አፍርሶ የራስን አውራነት ለመጫን መሞከር የትግሉን እድሜ ከማራዘም ባለፈ የትኛውንም ድል ወደ ትርምስ ይለውጠዋል። ዘላቂያዊ ስትራቴጂካዊ እቅድ በአጭር ጊዜ ወታደራዊ ድሎች ላይ ብቻ ሳይወሰን ከወዲሁ የተረጋጋና ጠንካራ ተቋማዊ መሰረት መጣል ነው። ይህ መዋቅራዊ ዝግጅት ኃይሉ የድሉ ባለቤት በሚሆንበት ጊዜ ክልላዊና ብሔራዊ ደህንነትን በአስተማማኝ ሁኔታ ለመረከብ ፍትህንና የህግ የበላይነትን ለማስፈን እንዲሁም የህዝቡን ከተረኝነትና ከዳግም ወረራ ስጋት ለአንዴና ለመጨረሻ ጊዜ ለመታደግ የሚያስችል ብቸኛው አስተማማኝ መንገድ ነው። የአማራ ፋኖ ትግል ካለበት ታሪካዊ ኃላፊነት አንጻር ራሱን ከነዚህ ደዌዎች በአስቸኳይ ማጽዳት ይኖርበታል። ጓድን ማክበር፣ ተቋማዊ አሰራርን መዘርጋት፣ ከሰፈር እይታ ወጥቶ ስትራቴጂካዊና አቀራራቢ ፖለቲካን ማንገስ የህልውና ጉዳይ ነው። እነዚህን ክፍተቶች በጊዜ ሰሌዳ አስገብቶ ያላረመ የጓዱን ክብር ያልጠበቀና የተቋም ግንባታን ወደ ጎን የተወ እንቅስቃሴ በምኞት ብቻ ድልን ሊያመጣ አይችልም። ትግሉ እንዲመራ ድልም እንዲመጣ የመስመርና የስነ ምግባር መስተካከል የግድ ይላል። በመጨረሻም የሰርጎ ገቦች የሳይበር እንቅስቃሴ አሁን ባለው የፋኖ ትግል ውስጥ ከጥይት በላይ አደገኛ እየሆነ ይገኛል። የጠላት ኃይሎች በተለያየ መንገድ ሰርገው በመግባት ሚዲያን እንደ መረጃዊ ጦርነት መሳሪያነት እየተጠቀሙበት ይገኛሉ። የሰርጎ ገቦች እንቅስቃሴ በብዙ መንገድ ትግሉን ይጎዳሉ። የመጀመሪያው የውስጥ አንድነትን መሸርሸር። ሰርጎ ገቦች በተለያዩ የፋኖ አባላትና አመራር መካከል የጥርጣሬና የክህደት መንፈስ እንዲነግስ ያደርጋሉ። ሁለተኛው የደህንነትና የኦፕሬሽን መረጃዎች ማሽሎክ። ሰርጎ ገቦች የፋኖን እንቅስቃሴ ቁጥር፣ የጦር መሳሪያ አይነትና የወደፊት እቅድን ድል በሚመስል መልክ በሚዲያ ይለቃሉ። ይህ ጠላት ቀድሞ እንዲዘጋጅና የፋኖ አባላት እንዲመቱ መንገድ ይከፍታል። ሶስተኛ የዲፕሎማሲና የህዝብ ድጋፍ ማሳጣት። ሰርጎ ገቦች ሆን ብለው እጅግ አክራሪ፣ ዘረኛ ወይም ዓለም አቀፍ ህግን የሚጥሱ ንግግሮችን በፋኖ ስም ይለቃሉ። ይህም የፋኖ ትግል በአሸባሪነት ወይም በጽንፈኝነት እንዲፈረጅና የዓለም አቀፉ ማህበረሰብ ድጋፍ እንዳይኖረው ያደርጋሉ። ሰርጎ ገቦችንና የጠላት አጀንዳ አስፈጻሚ የሆኑ ሚዲያዎችን የመለያ መንገዶች። አንደኛ የትኩረት አቅጣጫ። እውነተኛ የትግሉ ደጋፊ ትኩረቱ ጠላት ላይ ነው። ሰርጎ ገቦች ግን ትኩረታቸው የፋኖ አመራርና አባላትን ስም ማጥፋት፣ በፋኖ አደረጃጀቶች መካከል ልዩነት መፈለግና እገሌ ከገሌ ይሻላል የሚል ክፍፍል መፍጠር ላይ ይሰራሉ። ሁለተኛ ስሜት ቀስቃሽና አሳሳች መረጃዎች። እውነታን ሳይሆን ስሜትን ብቻ የሚኮረኩሩ ጥላቻን የሚሰብኩ መረጃዎች ይለቃሉ። ሶስተኛ ጊዜያዊነት። ትግሉ ወሳኝ ምዕራፍ ላይ ሲደርስ ወይም ጠላት ሲጨነቅ አጀንዳ ለማስቀየር አዳዲስ የውስጥ ውዝግቦችንና ወሬዎችን ይለቃሉ። አራተኛ የመረጃ ምንጭ አልባነት። ከውስጥ አገኘሁት በሚል ስም የሚሰራጩ ግን አመራሩም ሆነ የህዝብ ግንኙነቱ ክፍሉ የማያውቃቸው መረጃዎችን በስፋት ይለቃሉ።